Because our soldiers never give up, never surrender, and never ever quit. They fight, 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 and they win, win, win. And that's why no ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ ዓለማችን በአስገራሚና አስፈሪ ክስተቶች ውስጥ ትገኛለች። በአንድ በኩል በፋርስ ባህረ ሰላጤ የጦር መርከቦች ተሰልፈዋል። በሌላ በኩል በበረዷማው ሀገር ግሪንላንድ የዲፕሎማሲ ጦርነት ተቀስቅሷል። ፕሬዝዳንት ዶናልድ ትራምፕ ለኢራን እጅግ ከባድ ማስጠንቀቂያ ሰጥተዋል። ቴሄራን በመጥፎ ሁኔታ ስምምነት ማድረግ ትፈልጋለች ያሉት ትራምፕ ማስጠንቀቂያቸውን ተከትሎ አሜሪካውያን በአስቸኳይ ኢራንን ለቀው እንዲወጡ አዘዋል። ይህ ማለት ጦርነት ታውጇል ማለት ነው። ዛሬ በዝርዝር የምናያቸው የትራምፕና የኢራን ፍጥጫ ወዴት እየሄደ ነው? አሜሪካ ዜጎቿን በራሳቸው መንገድ ውጡ ስትል ምን ማለቷ ነው? ካናዳና ፈረንሳይ በግሪንላንድ በትራምፕ ላይ የከፈቱት የቆንስላ ጦርነት መስቴሩ ምንድነው? እስከ መጨረሻው አብራችሁን ከቆያችሁ ምክንያቱም ዛሬ የምነግራችሁ ይሆናል። መረጃው የዓለምን ቀጣይ ዕጣ ፈንታ የሚያሳይ ነው። የኢራን ውጥረትና የዜጎች መፈናቀል። ወደ መጀመሪያው ትልቅ አጀንዳ እንለፍ። በኢራን የሚገኘው የአሜሪካ ቨርቹዋል ኤምባሲ እጅግ አስደንጋጭ መግለጫ አውጥቷል። በሀገሪቱ ያሉ አሜሪካውያን አሁኑኑ እና ያለምንም መዘግየት ኢራንን ለቀው እንዲወጡ ታዘዋል። የሚገርመው ነጥብ ግን ኤምባሲው ዜጎቹ በራሳቸው መንገድ እንዲወጡ ማዘዙ ነው። ይህ ማለት አሜሪካ ዜጎቿን ለማውጣት አውሮፕላን አትልክም፣ የለቆኑም ጊዜ የላችሁም፣ ያገኛችሁትን በረራ ተጠቅማችሁ ውጡ እያለች ነው። የኢንተርኔት መቆራረጥና የበረራ ስረዛ ሊኖር እንደሚችል መጠቆሙ ደግሞ ሁኔታውን ከዲፕሎማሲ ባለፈ ወደ ወታደራዊ እርምጃ መቃረቡን ያሳያል። ፕሬዚደንት ትራምፕ ቀደም ሲል እንደገለጹት የዩኤስ አብርሃም ሊንከን የጦር መርከብ በአካባቢው ሰፍሯል። የመርከብ ዝም ብሎ የተቀመጠ አይደለም። በውስጡ የያዛቸው ሚሳኤሎችና ተዋጊ ጀቶች ለኢራን ትልቅ ስጋት ናቸው። አሜሪካ ዜጎቿን በአስቸኳይ አስወጥታ ምን ልታደርግ አቅዳ ይሆን? ትራምፕ በሰጡት አስተያየት ቴሄራን በመጥፎ ሁኔታ ስምምነት ማድረግ የፈለገች ይመስለኛል ብለዋል። ይህ ንግግር ደግሞ ትልቅ ትርጉም አለው። ትራምፕ ኢራንን ደካማና ተስፋ የቆረጠች አድርገው እያቀረቧት ነው። እንደ ትራምፕ አገላለጽ ኢራን ወደ ድርድር ጠረጴዛ የመጣችው በፈቃደኝነት ሳይሆን በአሜሪካ ማዕቀብ ኢኮኖሚዋ በመላሸቁ ነው። ስምምነት ላይ ካልደረሱ ውጤቱ ውድቀት ነው ሲሉ መዛታቸው ደግሞ ለቴሄራን የሚሰጡት እድል እጅግ ጠባብ መሆኑን ያሳያል። ዋነኛው አጀንዳ የኒውክሌሩ ፕሮግራም ነው። ትራምፕ ኢራንን በፍጹም የኒውክሌር ባለቤት እንድትሆን አይፈልጉም። ለዚህም ነው ድርድሩ በሚቀጥለው ሳምንት ሲቀጥል አሜሪካ ሁሉንም ወይም ምንም ኦል ኦር ነቲንግ የሚል ጠንካራ አቋም ይዛ የምትቀርበው። ይህ ደግሞ በሁለቱ ሀገራት መካከል ያለውን የጦርነት ስጋት ከፍ ያደርገዋል። የግሪንላንድ ምስጢራዊ ሽኩቻ። አሁን ደግሞ ፊታችንን ወደ ሰሜን አትላንቲክ እናዙር። ትራምፕ ግሪንላንድን ለመግዛት ወይም ለመቆጣጠር ያላቸውን ፍላጎት በገለጹ ማግስት የኔቶ አጋሮች የሆኑት ካናዳና ፈረንሳይ ያልተጠበቀ እርምጃ ወስደዋል። ካናዳ ከፍተኛ ባለስልጣናቷን በጦር መርከብ አጅባ ወደ ግሪንላንድ መዲና ንዑክ በመላክ ቆንስላ ከፍታለች። ፈረንሳይም በተመሳሳይ ሁኔታ ዛሬ ቆንስላዋን ከፍታለች። ለምንድን ነው አጋሮቹ አሁን የቸኮሉት? ምክንያቱ ግልጽ ነው። የትራምፕን መስፋፋት መግታት። ካናዳ
የግሪንላንድ ሕዝብ የራሱን እድል መወሰን አለበት ስትል ትራምፕ ግሪንላንድን እንደ ንብረት ሊገዟት እንደማይችሉ መልእክት እያስተላለፈች ነው። ይህ ክስተት በምዕራባውያን አጋሮች መካከል ያለውን አለመግባባት ቁልጭ አድርጎ ያሳያል። ትራምፕ ግሪንላንድን ለብሔራዊ ደህንነት እፈልጋታለሁ ሲሉ፣ ካናዳና ፈረንሳይ ደግሞ አንፈቅድም እያሉ ነው። እንግዲህ ዓለም በአሁኑ ሰዓት በሁሉም ግንባር ውጥረት ውስጥ ነች። በፋርስ ባህረ ሰላጤ የጦርነት ደመና ጥልሏል። በግሪንላንድም ደግሞ የዲፕሎማሲ ሽኩቻው ነግሷል። የኛ ትንተና የሚያሳየው ትራምፕ በኢራን ላይ ያላቸው ጫና ወደ ወታደራዊ ግጭት ሊያመራ የሚችልበት እድል ሰፊ ነው። ይህ ደግሞ የዜጎቹ መውጣት ትልቁ ምልክት ነው። የኔቶ አጋሮች በትራምፕ ላይ ያላቸው እምነት እየቀነሰ መጥቷል። ለዚህም ነው በግሪንላንድ የራሳቸውን ምሽግ እየሰሩ ያሉት። እናንተስ ምን ትላላችሁ? ትራምፕ በእውነት ኢራን ላይ ጥቃት ይሰነዝራሉ ወይስ ይህ ሁሉ የድርድር ስልት ነው? ካናዳ በትራምፕ ላይ የወሰደችው አቋምስ ትክክል ነው ወይ? ሐሳባችሁን በኮሜንት አጋሩኝ። ወቅታዊ መረጃን በፍጥነት ለማግኘት ቻናላችንን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ። ስለተከታተላችሁን እናመሰግናለን። ቸር ያሰማን። ሰላም።